Now, Japan and South Korea are on high alert after North Korea launched multiple. ሰሜን ኮሪያ አጭር ርቀት ተወንጫፊ ባላስቲክ ሚሳኤሎችን ወደ ምስራቃዊ ባህር በመተኮስ ወታደራዊ ትንኮሳ ማድረጓን የጎረቤት ሀገራት የጦር መኮንኖች ተናግረዋል። በዚህ ሙከራ ላይ ሰሜን ኮሪያ በዓለም አቀፍ ደረጃ የታገዱትን የክላስተር ቦምብ ቴክኖሎጂዎችን በባላስቲክ ሚሳኤሎች ላይ በመግጠም ውጤታማነታቸውን መፈተኗ በኮሪያ ልሳነ ምድር ውጥረት ፈጥሯል። በአሁኑ ሙከራዋ ሰሜን ኮሪያ ቢያንስ 6 የሚሆኑ አጫጭር ርቀት ተወንጫፊ ሚሳኤሎችን ተኩሳለች። ሚሳኤሎቹ 400 ኪሎ ሜትር ያህል ከተጓዙ በኋላ በጃፓን ምስራቃዊ ባህር ላይ ማረፋቸው የቶኪዮ ባለስልጣናትንም አስቆጥቷል። በአንድ ሚሳኤል ውስጥ በርካታ ትናንሽ ቦምቦችን በመያዝ ሰፊ ቦታን በአንድ ጊዜ ማውደም የሚያስችለውን የክላስተር ቦምብ አቅም ለማሳደግ ያለመ ነው ስትልም ፒዮንግያንግ እየተከራከረች ነው። የደቡብ ኮሪያ የጦር አዛዦች ጥቃቱን ከባድ ትንኮሳ ሲሉ የገለጹ ሲሆን ጃፓን ደግሞ ድርጊቱ ቀጠናዊ ሰላምን የሚያናጋ ነው ስትል ወቀሳ ሰንዝራለች። ይህ ሙከራ የሰሜን ኮሪያን የማጥቃት አቅም በከፍተኛ ሁኔታ የሚጨምር ሲሆን በተለይ በትናንሽ ቦምቦች የታገዙ ሚሳኤሎች ህዝብ በብዛት በሚገኝባቸው አካባቢዎች ላይ የሚፈጥሩት አደጋም አሳሳቢ ነው ሲሉ ወታደራዊ ተንታኞች የሰሜን ኮሪያን ድርጊት ቀጠናውን የሚያውክ ነው ሲሉ አብጠልጥለውታል። ሰሜን ኮሪያ ይህንን ሙከራ ያደረገችው አሜሪካና ደቡብ ኮሪያ በጋራ ከሚያደርጉት ወታደራዊ ልምምድ ጋር ተያይዞ የሚመጣባትን ማንኛውንም ጥቃት ለመመከት ስትል የሚቀርብባትን ትችት ታስተባብላለች። ፒዮንግያንግ የኒውክሌር ጦር መሳሪያዎቿን ለማዘመን ጥረት እያደረገች መሆኑን በተደጋጋሚ ስትገልጽ ቆይታለች። ኪም ጆንግ ኡን በተገኙበት አዲስ የክላስተር ቦምብ ተሸካሚ ባላስቲክ ሚሳኤሎችን በሞከሯ የሀገሪቱ የዜና ወኪል KCNA ዘግቧል። ይህ በደቡብ ኮሪያና ጃፓን በኩል ግን ትንኮሳ ተብሎ ተገልጿል። ሙከራው የተካሄደው ሃውሶንግ 11 በተሰኙ የቅርብ ርቀት ምድር ለምድር ተወንጫፊ ባላስቲክ ሚሳኤሎች ነው። 5 የሚሆኑ ሚሳኤሎች ከሲምፖ የባህር ጠረፍ አካባቢ ተተኩሰው በ136 ኪሎ ሜትር ርቀት ላይ በሚገኝ ደሴት ላይ ያረፉ ሲሆን የክላስተር ቦምቡ በታለመለት ቦታ ላይ መድረሱም ተረጋግጧል። የክላስተር ቦምብ ቴክኖሎጂን ማሳደግ ጠላትን በአንድ ጊዜ ደምስሶ ለማውደም ወሳኝ መሆኑንም ኪም ጆንግ ኡን ከመናገር አልሸሸጉም። የሰሜን ኮሪያ ድርጊት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን የሚጥስ ነው በሚል ሲኦልና ቶኪዮ ተቃውሟቸውንም አሰምተዋል። ይህ የሰሜን ኮሪያ ሙከራ በግንቦት ወር በአሜሪካና በቻይና መሪዎች መካከል የሚደረገውን ታሪካዊ ስብሰባ ተከትሎ በኮሪያ ልሳነ ምድር ያለውን ወታደራዊ ውጥረት ዳግም ከፍ አድርጎታል ሲሉ ወታደራዊ ተንታኞች እየተናገሩ ነው። ሰሜን ኮሪያ ይህን ሙከራ ያደረገችው በተለይ በደቡብ ኮሪያ አቅራቢያ የሚገኙ ወታደራዊ ይዞታዎችንና የአየር ማረፊያዎችን በከፍተኛ ሁኔታ ለማውደም የሚያስችላትን አቅም ለማሳየት እንደሆነም ታውቋል። አሁናዊው